እናቴ ትሙትን ላይክ በሷ ደረጃ ውስጥ ያሉ ሰዎች በሷ ላይፍ ስታይል ላይክ የሚከተሏት ምናምን አክሴፕት ሊያደርጉት ይችላሉ። ግን የተረዳሁት ነገር እዚህ ሶሻል ሚዲያ ላይ የሁሉንም ባህሪ ነው የምነግራችሁ። በጣም ይሄ ላይክ ኤክስትራ ሰዎች እንዲያዋቸው የሚጥሩ ሰዎች ጋይስ ዳዊት ደግሞ ማን ነው እና ከልጅነታቸው ወይ በነበሩበት ሰዓት ሳይደነቁ ከኖሩ አሁን ላይ ለመደነቅ በጣም ነው መከራቸውን የሚያዩት። ቦስ ለመባል ምናምን በጣም ነው የሚሰቃዩት። እና እንቁርቲ ባይዘወይ እግዚአብሔር ምስክሬ ነው ለማካበድ ምናምን አይደለም። የስ ማሚናት ምናምን በማሚነቷ ሪስፔክት አለኝ ምናምን በማንነቷ ይሄ በምታደርገው መጥፎ የእናት ተግባር ግን አሄት ማለት እናት ልክ አላት። አሁን ለምሳሌ ሊያ ተሳዳቢ ነሽ ብለሽ ብትይኝ የኔ ንግግርና የባባ ንግግር አንድ አይደለም። ያ ደግሞ የክፉ ሰው ምልክት ነው ብዬ ነው የማምነው። ያልተኖረውን ላይክ ይኸውላችሁ እኛ ስታጣጥል የነበረውን ነው አሁን እያደረገች ያለችው። ባይዘዌ ያቺ ሰርጀሪንም ቢሆን እኔንም ቢሆን ሌሎችንም ቢሆን ስታጣጥለን የነበረውን አይነት ነው እያደረገች ያለች። አሁን አስባችሁታል? በ48 ዓመቷ እዚህ ጋር ጆሮ ጌጥ እዚህ ጋር እንደዚህ ጆሮ ጌጥ በ48 ዓመቷ በዛ ላይ በዚህ ግድንግድ ሰውነቷ ግድንግድ ሰው ከዛስ በኋላ የሚያክል የሚያብረቀርቅ ጆሮ ጌጥ ቤተሰብ አይስዌር ጋር ጅሰስን የምሬን እኮ ነው። ላይክ ክላሲክ እኮ መሆን ይቻላል ጋይስ። ካላችሁ ከእድሜያችሁ ጋር ሚዲያ ላይ ከምታወሩት አካሄድ ጋር የምታረጉት ነገር አለ። ለምሳሌ ሰርጀሪ በልቃጣ ናት። በልቃጣ ፕሮቶኮሏን ጠብቃ መታ እንደዚህ ብላ ልክ እንደ ኤልሹ ላውራ ብትል አያምርባትም። በቃ በልቃጣ ናታ። ብልቅጥቅጥ ተነፉ ይግባባችሁም እያለች ተበላቅጣ ነው የምታወራብንና ከእሷ የምንጠብቀው አለባበስ አለ። ብልቅጥቅጥ ብላ ባይዘወይ ሰውነቷን ከተሰራች በኋላ ነው እንጂ ሰርጀሪ ደርባባ ነበረች። ድሬዋን ነበር የምትለብሰው። የሀገሬ ልጆች ይገርማቸዋል። ታሪክ ያነሷል። መቼም የታሪክን የማስታወሳቸው ድሬዋን እንዴት ልና እዚህ ጋር ይደርሳል ጥጧ እብላ ትመጣልናለች ድሬዋን አድርጋ። አሁን ከተቆራረጠች በኋላ ግን የግድ ማሳይ መጡ ደግሞ ያሶሩኝም እነዚህ ጋይስ። አይ ተው ቆይ ልቦጭ ቆይ አልፈልግም። ሂዱ በኋላ ኪድና ይልሽ መጡ ጋይስ። አያሶሩኝም። ላውራ ወይንስ ምን ይሻላል ጋይስ? ምን ይሻላል? ይቅርብኛ። አዎ እኔ በኋላ ነው ጋይስ። አሁን አያሶሩኝም። ጌታን አያሶሩኝም። አሁን